ስለ ስኬት ስናስብ ብዙዎቻችን የሚመጣልን ድንገተኛ ዕድል ወይም ልዩ ተሰጥኦ ነው። ነገር ግን ሐቁ ከዚህ የራቀ ነው። ስኬት አልፎ አልፎ በምናደርገው ነገር ሳይሆን ሁል ጊዜ በምናደርገው ጥቃቅን ነገር ውስጥ ነው ያለው። ብዙዎቻችን አንድ ትልቅ ስህተት እንሰራለን። ስኬት ያልመጣው የጊዜ እጥረት ስላለብን ወይም በቂ ተነሳሽነት ሞቲቬሽን ስለሌለን ይመስለናል። ወይም ደግሞ እንደ ስኬታማ ሰዎች አላስብም ብለን እናዝናለን። ነገር ግን አብዛኛው ሰው ያለው ችግር የጊዜ ወይም የአስተሳሰብ ሳይሆን የኮንሲስተንሲ ወይም አንድን ነገር እስከ መጨረሻ የመግፋት ፍሎስሩ ችግር ነው። ሁላችንም ውስጥ የመቀየር ፍላጎት አለ። አዲስ ዓመት ሲመጣ ዘንድሮ ክብደቴን እቀንሳለሁ፣ አዲስ ቢዝነስ እጀምራለሁ ወይም ባህሪዬን እቀይራለሁ ብለን ቃል እንገባለን። ያ ጊዜ ውስጣችን በምኞትና በተስፋ ይሞላል። ይህ ምኞት የዛሬ 4 ወር የተለየ ሰው እሆናለሁ የሚል ትልቅ ህልም ይፈጥርብናል። ነገር ግን ከ2 ሳምንት በኋላ ምን እንሆናለን? ራሳችን በገባነው ቃል ላይ ስንከዳ ጎስቲንግ ourselves እናገኘዋለን። ምኞቱ አለ፣ ፍላጎቱ አለ፣ ግን ለምን መቀጠል አቃተን? እዚህ ጋር ነው ትልቁ ጦርነት የሚጀምረው። አእምሮአችን አዲስ ነገር ይወዳል። ሳይንሱ እንደሚለው አዲስ ነገር በጀመረን ቁጥር አእምሮአችን ዶፓሚን የተባለውን የደስታ ሆርሞን ያመነጫል። ነገር ግን ስራውን እየቆየ ሲሄድ ሲደጋገም መሰልቸት ይመጣል። አብዛኛው ሰው ማስትሪ ጥበብ ሳይሆን ኖቨልቲ አዲስነት ሱስ አለበት። እቅድ ማውጣትና አዲስ ደብተር መግዛቱ የመስራት ስሜት ስለሚሰጠን ደስ ይለናል። ነገር ግን ዋናው ስራ ድግግሞሽ ሲጠይቀን አእምሮአችን አዲስ ነገር ፍለጋ ይቧዝናል። እንደነ ስቲቭ ካሪ ያሉ ታላላቅ ሰዎች ግን ሚስጥራቸው ሌላ ነው። ስቲቭ ላለፉት 15 ዓመታት ከእያንዳንዱ ጨዋታ በፊት ለ90 ደቂቃ ያችኑ አሰልቺ ልምምድ ደጋግሞ ይሰራታል። ግጭቱ ያለው እዚህ ጋር ነው። አእምሮ አዲስ አብረቅራቂ ነገር ሻይን ኦብጀክት ይፈልጋል። ስኬት ደግሞ ያንኑ አሰልቺ ስራ በየቀኑ እንድትሰራው ይጠይቃል። ስሜትህ ዛሬ ደክሞኛል ሲልህ፣ ቃልህ ደግሞ ተነስተ ስራ ይላል። የትኛው ያሸንፋል? ይህንን የሽንፈትና የተስፋ መቁረጥ አዙሪት የምንሰብረው በደመነፍሳዊ ስሜት ሳይሆን በአስተማማኝ ሳይንሳዊ ስልት ነው። ብዙዎቻችን የምንወድቀው ተነሳሽነት ወይም ሞቲቬሽን ስላጣን ይመስለናል። ነገር ግን ተነሳሽነት እንደ አየር ሁኔታው ተለዋዋጭ ነው። ዛሬ ያለ ነገ የለም። እውነተኛ ለውጥ የሚመጣው ስሜትህን ሳይሆን ማንነትህን አይዴንቲቲ ስትቀይር ነው። ይህንን ለማድረግ 90-90-1 የተባለው የዓለም ስኬታማ ሰዎች ምስጢራዊ ህግ እንጠቀማለን። የመጀመሪያው 90 ለሚቀጥሉት 90 ቀናት the quarter rule። ሳይንሱ እንደሚነግረን አዲስ ልምድ ሀቢት ለመገንባት 21 ቀናት ይበቃሉ ተብሎ ለረጅም ጊዜ ይታመን ነበር። ነገር ግን የቅርብ ጊዜ ጥናቶች እንደሚያሳዩት አንድ ተግባር ያለምንም ማቅማማት የአእምሮአችን ክፍል ሆኖ እንዲቀረጽ በአማካኝ 66 ቀናት ያስፈልጉታል። 90 ቀናት ስንል ግን ከአንድ ልምድ ባለፈ በአእምሮአችን ውስጥ ያለው የነርቭ መስመር ኒውራል ፓዝዌይ ሙሉ በሙሉ የምንቀይርበት ወቅት ነው። ይህ ኒውራል ፕላስቲክ ይባላል። በዚህ 3 ወራት ውስጥ አእምሮ ከድሮ ሰነፍ ማንነት ተላቆ ወደ አዲሱ አሸናፊ ማንነት ይሸጋገራል። ሁለተኛ 90 የቀንህን የመጀመሪያ 90 ደቂቃዎች the golden hours። ይህ የህጉ ወሳኝ ክፍል ነው። ብዙዎቻችን ቀናችንን የምንጀምረው የሌሎችን ሰዎች ኖቲፊኬሽን በማየት ኢሜል በመመለስ ወይም ዜና በማየት ነው። በዚህ ጊዜ አእምሮ ሪአክቲቭ ወይም ምላሽ ሰጪ ብቻ ይሆናል። ነገር ግን የመጀመሪያዎቹ 90 ደቂቃዎች አእምሮ ገና ትኩስ ከእንቅልፍ የነቃ እና ከፍተኛ ትኩረት ዲፕ ወርክ የማመንጨት አቅሙ ያለው ጊዜ ነው። ሳይንሱ ዲሲሽን ፋቲግ የውሳኔ ድካም ይለዋል። በቀን ውስጥ ብዙ ውሳኔዎችን በወሰን ቁጥር የማሰብ አቅምህ እየደከመ ይሄዳል። ስለዚህ ትልቁንና ከባዱ ስራ
ገና አእምሮህ ሳይዝል በቀኑ የመጀመሪያ ሰዓታት ላይ እስከሆነው ያለምንም ጥረት ውጤታማ ትሆናለህ። ለአንድ ለላቀ ግብ ብቻ the power of one። ትልቁ ስህተት በአንድ ጊዜ 5 እና 6 ነገሮችን ለመቀየር መሞከር ነው። ትኩረትህን እንደ ሌዘር ቢም አድርገው። ሌዘር ብርሃን ነው፣ ነገር ግን በአንድ ነጥብ ላይ ስለሚያተኩር ብረትን የመቅደድ አቅም አለው። ለሚቀጥሉት 90 ቀናት በየቀኑ 90 ደቂቃ ለአንዲት ግብ ብቻ ስራ። ይህች ግብ ሕይወትህን ሙሉ ለሙሉ ልትቀይረው የምትችለው ኪስቶን ሀቢት መሆን አለባት። መጽሐፍ ሊሆን ይችላል፣ አዲስ ቢዝነስ መገንባት ወይም አዲስ ሙያ መማር። ይህ ለውጥ የሚመጣው ስሜትህን ሳይሆን ማንነትህን አይዴንቲቲ ስትቀይር ነው። ዛሬ ደስ ሲለኝ እሰራለሁ የሚለው የአየር ሁኔታ ሪፖርት የመሰለ ሕይወት ትተህ እኔ ምንም ቢፈጠር ስራዬን የምሰራ ሰው ነኝ የሚል ማንነት ትገነባለህ። ይህ ህግ በጭንቅላትህ ውስጥ ያለው ዲሲሽን ፋቲጅ ያስቀራል። ዛሬ ምን ልስራ ብለህ አትጨነቅም፣ ምክንያቱም ውሳኔው አስቀድሞ ተወስኗል። ስራን በጠዋት መስራትህ ደግሞ አእምሮህ ገና ትኩስ ሳለ ከፍተኛ ውጤት እንድታመጣ ይረዳሃል። ይህን ለ90 ቀናት ካደረግ ምን ይፈጠራል? ውጤቱ ስራህን ማሳካት ብቻ አይደለም፣ ራስ እሰራዋለሁ ብለህ ቃል የገባው የምትፈጽም ጠንካራ ሰው መሆንህ ነው። እኔ ሰነፍ ነኝ የሚለው የድሮ ታሪክ ይሞታል፣ ምክንያቱም አእምሮህ ለ90 ቀናት ያለማቋረጥ ስትሰራ አይቶሃል። ስለዚህ እኔ ጠንካራ፣ እኔ ስራዬን የማከናውን ሰው ነኝ ብሎ ማመን ይጀምራል። አንድ ማንነትህ ሲቀየር ስራ መስራት ሸክም መሆን ይቆምና ተፈጥሯዊ አውቶማቲክ መሆን ይጀምራል። ስኬት ማለት በየቀኑ ለራስህ የምትገባው ትንሽ ቃል የመጠበቅ ውጤት ነው። ዛሬ ራስን ጠይቅ፣ ሕይወቴ ሙሉ በሙሉ የሚቀይረው ያ ትልቁ ማንሻ ኪስቶን ሀቢት ምንድን ነው? ያ አንዱ ነገር ብቀይረው ሌላው ሁሉ አብሮ የሚቀየርለት ዋናው ልምድ የቱ ነው? ያንን ለይተህ አውጣ። በ90-91 ህግ ዛሬውኑ ስራ ጀምር። በ90 ቀናት ውስጥ የምትሆነውን አዲስ ሰው ማመን ያቅታል።